ዛሬ ወደ ማይክሮሶፍት ኤክሴል ጎራ እንላለን። ማይክሮሶፍት ኤክሴል በተለያዩ ቦታ በተለያየ ጊዜ በስልካችንም ቢሆን በስራ ቦታ በተለያየ ቦታ ሁሌ የምንጠቀመው ሶፍትዌር ነው። ሁሌ የምንጠቀመው አፕሊኬሽን ነው እና ከዚህ በኋላ በሚሰራቸው ቪዲዮዎች የኤክሴል ስራዎችን በቪዲዮ መልክ አዘጋጅላችኋለሁ። እሱን እንድትከታተሉ ከወዲሁ ጋብዛችኋለሁ። ዛሬ በዚች ቪዲዮ ላይ ስለ ማይክሮሶፍት ኤክሴል ኢንትሮዳክሽን ብቻ ነው ማንሳት እንፈልገው። ያው ኢንትሮዳክሽን እንድታይ አልገባበትም። ምንድነው ምን አይነት ነው ብለን ከላይ ያለ አድርጌ ማለት ለማንሳት እሞክራለሁ። ማይክሮሶፍት ኤክሴል ያው በሰፊው እኛ የምንጠቀመው የስፕሬድሺት ነው። ስፕሬድሺት አፕሊኬሽን ነው እና በማይክሮሶፍት ካምፓኒ ነው ዴቨሎፕ የተደረገው እና እነሱ ዴቨሎፕ ሲያደርጉ ዳታ ኦርጋናይዝ ለማድረግ በስተ ምኑን ዳታ ተበታትኖ ከተቀመጠ ምኑን ከምን ጋር መውሰድ በጣም ውስብስብ ስለሚሆን፣ ለምሳሌ ወርድ ላይ ረጅም ዳታ በኮልምና በራው መልክ ብንመዘግበው ኢዚሊ ኢንተርፕሬት ለማድረግ ያስቸግረናል፣ ሶርት ለማድረግ ያስቸግረናል፣ አናሊሲሶችን ለመስራት ካልኩሌት ለማድረግ ያስቸግረናል። ግን ኤክሴል ያንን ሁሉ ችግር የሚፈታ ዳታ ኦርጋናይዝ ለማድረግ ካልኩሌት ለማድረግ ያስገባነውን ዳታ ካልኩሌት አድርገን ካልኩሌሽኑን መሰረት አድርገን አናሊሲሶችን አናላይዝ ለማድረግ የተለያየ ኢንተርፕሪቴሽን ለመስጠት ፎርካስት ለማድረግ ከዛ በዘለለ ደግሞ የሰራነውን ኢንፑት ያደረገውን ዳታ አንዳንድ ነገሮችን ለምሳሌ ፎርሙላዎችን አንዳንድ ነገሮችን በመጠቀም ቪዥዋላይዝ አድርገን ለምሳሌ በቁጥር የተደራጀውን ዳታ በግራፍ መልክ በቻርት መልክ ቴብል መልክ ምን ስራችን የት ጋር እንደሆነ ከየት ወዴት እየሄደ እንዳለ ለመተንተን ያስችለን ዘንድ ቪዥዋላይዝ ለማድረግ ያስችለን ዘንድ ይረዳናል እና በግሪድ መልክ ነው የተዘጋጀው። ያ ማለት በሮና በኮለመን መልክ የተዘጋጀ እና በቀላሉ ለማደራጀት ዳታ የተበታተነው ዳታ ወርድ ይሁን በፊደልም በቁጥርም ኢንፑት የምናደርገውን ዳታ ለማደራጀት መረጃን ለማደራጀት ለማስላት ለመተንተን ያሰላናል ዳታ ለመተንተን የተነተነውን በትንተናችን ተነስተን ወደፊት የአንድ ቢዝነስ ተቋም ከየት ወዴት እየሄደ ነው የሚለው ነገር ለማየትም ቪዥዋላይዝ ለማድረግ በጣም የሚጠቅም ነው። ፋንክሽኑ በጣም ሰፋ ያለ ኤክሴል እኛ ዳይሊ ከምንጠቀመው በዘለለ ብዙ ነገሮችን ይሰራል። ቤዚክ በጀት ለመስራት ያስችለናል። ዳታ ኢምፖርት እናደርጋለን። ዳታ ከየትኛው ለምሳሌ ከወርድ ከተለያዩ አፕሊኬሽኖች ኢምፖርት እናደርጋለን። በኤክሴል ላይ አናሊሲስ ያደረግነውን ዳታ ደግሞ ኢምፖርት ካደረግን በኋላ ኢምፖርት ያደረግነውን ዳታ አናሊሲስ ሰርተን አንዳንድ ነገሮችን ሰርተን ደግሞ ኤክስፖርት እናደርጋለን። ከኤክሴል ወደ የትኛውም ሶፍትዌር ወደሚቻሉ ሶፍትዌሮች ኤክስፖርት ማድረግ ያስችለናል። ኮምፕሌክስ ፋይናንሻል ሞዴሊንግ ለመስራት ያገለግለናል። አናሊሲስ ለመስራት ለማድረግ ፎርሙላዎችን አሉ። ፎርሙላዎች ስንል ኤክሴል ውስጥ የራሱ ፎርሙላ አለ። ለምሳሌ የማቴማቲክስ ፎርሙላዎች አሉበት። የአካውንቲንግ ፋይናንስ ዘርፍ የቢዝነስ ኮርሶች እንዳለ ሁሉም የኢኮኖሚክስ የተለያዩ ቢዝነስ ኮርሶች ላይ የምናውቃቸው ፎርሙላዎች አሉ። የስታቲስቲክስ ውስጥ ያሉ ፎርሙላዎች እንዳሉ እዚህ ውስጥ አሉ እና በቀላሉ ያንን ፎርሙላ መጠቀም እንችላለን። በተጨማሪ ደግሞ የራሳችንን ፎርሙላ ክሬት ማድረግ እንችላለን። እኛ በዚህ መልክ ይሄንን ተጠቅመን እንደዚህ አድርገን ስራ ካልነው ያዘዝነውን መስራት ይችላል እና የተለያዩ ነገሮችን ለመስራት ይጠቅማል። ቻርት በቀላሉ ክሬት እንድናደርግ ያስችለናል። ፒቮት ቴብሎችን ለማዘጋጀት ሶርት ለማድረግ የተለያዩ ነገሮችን ኦርጋናይዜሽናል ስትራክቸር ለመስራት የአንድ ተቋም ሰራተኛ ለምሳሌ አይዲ ካርድ በማዘጋጀት በተለያየ ዲዛይን ለማድረግ ያስችለናል። በጣም በሚያምር ሁኔታ ማዘጋጀት ይቻላል። ኪውአር ኮድ ዲዛይን ማድረግ የተለያዩ ነገሮችን እና ባርኮድ ዲዛይን ለማድረግ የተለያዩ ነገሮችን ለመስራት በጣም ነው የሚጠቅመው እና ጥቅሙ በአንዳንድ መስሪያ ቤት በአንዳንድ ቦታ ላይ የተገደበ በአንዳንድ ሙያ ላይ የተገደበ አይደለም እና ቨርሳታይል ነው። ስለዚህ እኛ የምናውቀው ሊኖር ይችላል፣ እናንተ የምታውቁት ከዚህ በፊት ሁሌ የምትጠቀሙት ነገር ሊኖር ይችላል። እሱን ፓርቲ ዝረሩትና እናንተ የማታውቁትን ከዚህ አንስታችሁ መጠቀም ትችላላችሁ እና ከዊንዶውም ከማክ ኦፕሬቲንግ ሲስተም ከተለያዩ ሞባይል ፕላትፎርሞች ጋር ኮላብ አድርጎ ይሰራል እና አናሊቲካል ሪፖርቶችን ጀነሬት ማድረግ ያስችለናል። ቢዝነስ ኢንሳይትስ ለመስራት ሶርት ለማድረግ ኦፕሬሽናል ሪከርዶችን ጀስት ሶርት ለማድረግ ትንታኔ ለመስጠት ሪፖርት ለማዘጋጀት ለንግድ ስራ ግንዛቤዎችን ለማስጨበጥ አንድ ቢዝነስ ተቋም ምን ሰራ፣ ምን ላይ ነው፣ ወዴት እየሄደ ነው፣ እየከሰረ ነው ወይስ እያተረፈ ነው፣ ምን ላይ ነው፣ በትክክለኛው መንገድ ላይ ነው አይደለም የሚለው ነገር ለማየት ለመፈተሽ የተለያዩ አማራጮችን ያቀርብልናል እና
ፎርሙላ ኤክሴል ውስጥ አሁን ቅድም እንዳልኩት ፎርሙላ ኢንፑት ስናደርግ ማይቢ እኛ ያሰብነውን ፎርሙላ ይሄን ደምር ያወጣልኝ ይሄን እንደዚህ አድርግ ብለን ኢንፑት ስናደርግ ያው በአንድ ሴል ውስጥ ያ ማለት ሴል ጋር ቢሄድ ወደ ኤክሴል አሁን ለምሳሌ ይሄን ኤ1 ማለት በኮሎመን ኤ በረው 1 ላይ እዚህ ቦታ ላይ ነው መጥቼ ኢኳል ሳይን ሳስገባ ኤክሴል ይሄን ያስገባሁትን ነገር ከተራ ቴክስት ከኦርዲናሪ ቴክስት ከፕሌን ቴክስት በተለየ መልኩ በማቴማቲካል ኢንተርፕሪቴሽን እንዳለው አድርጎ ነው የሚቆጥረው። ለምሳሌ ይሄን ሴል ኢኳልስ ቱ 1 ብልና ሁለተኛው ለም ደግሞ 1 ብልና 1 ሲደመር ይሄን በኩል ይሄን አንድ ከላይ ያለው ላይ 1 ቢጨምርና እንደዚሁ አድርጌ ቢል ደምሮ ያስቀምጥልኛል። ይሄ ማለት ከተለመደው ዝም ብሎ ጽሁፍ ከምንጽፈው በተጨማሪ ኤክሴል ምን አድርጎ ነው እንደሰም የሚያደርገው ማቴማቲካል ኢንተርፕሪቴሽን እንዳለው አድርጎ ነው የሚቆጥረው። ለምሳሌ ይሄን ድራግ ዳውን ባረግ እንዳለ ራሱን ይቆጥርልናል ማለት ነው። እንዳለ ደግሞ አልፈልግም ይሄን አጥፍቼ ለምሳሌ ሁለተኛ ላይ ያለው ከአንደኛው ላይ ሁለተኛው ሴል አንደኛው ላይ ካለው ሴል ላይ አንድ ቁጥር ይጨመራል ማለት የሱን ብቻ እቺን ብቻ ሁለተኛው ሴል ለዋን ብቻ ኤ2ን ብቻ ሴሌክት አድርጌ እንደዚህ ድራግ ዳውን ባረግ ኖርማሊ ቁጥሩን አንድ ኢንተር ሁለት ኢንተር እያለን ከምንሄድ በቀላሉ ቁጥሮችን ወደ በረው ወይም በኮለመን ለመስራት ይጠቅመናል። ይሄ አንድ ደስ የሚል ነገር ነው እና አንድ ሴል ላይ ኢኳል ሳይድ ስናስገባ ኤክሴል ምን አድርጎ ነው ኢንተርፕሬት የሚያደርገው ከተራ ፕሌን ቴክስት ከኦርዲናሪ ጽሁፍ የተለየ ካልኩሌሽን እንዳለው ኢንተርፕሬት አድርጎ ያ አንደርስታንድ ያደርጋልና ማቴማቲካል ኦፕሬሽኖችን ሴል ሪፈረንሶች አሉ፣ ፋንክሽኖች አሉ፣ ኦፕሬተሮች አሉ፣ መደመር፣ መቀነስ፣ ማባዛት፣ ማካፈል የሚያስችሉን አሉና ይሄ ሁሉ ለምንድን ነው ዳታ ማኒፑሌት ማድረግ ይደታል እና ለተለያየ ዓላማ ይውላል። ዳታ ማደራጀት በቃ ይሄ ነው ማይባል በጣም እኛ ከምን በአንድ ቦታ ላይ ወይ በአንድ ሴክተር ላይ ሊሚት የተደረገ ሲሆን በጣም ሰፋ ያለ አገልግሎት ያለው አፕሊኬሽን ነው። እዚህ ጋር ዳታ ማኒፑሌሽን አልኩኝ። ዳታ ማኒፑሌሽን ማለት አንድ ዳታ ቼንጅ ለማድረግ ክሊን ለማድረግ ትራንስፎርም ለማድረግ ኢንተርፕሬት ለማድረግ ሞር ኦርጋናይዝድ ሆነ ወይ ውስጥ ለማስቀመጥ ለኛ ይጠቅመናል የሆነ አናሊሲስ ለመስራት ይጠቅመናል ብለን በምንፈልገው ፎርማት ለማስቀመጥ ሪፖርት ለማዘጋጀት አንዳንድ ነገሮች ላይ የተሻለ ውሳኔ ለመወሰን ያስችለን ዘንድ ደግሞ የተለያዩ ታስኮችን ሶርት ለማድረግ አንዳንድ ዳታዎችን ፊልተር አውት ከዚህ ሪፒቲሽን ሞስትሊ ሪፒቲቲቭ የሆነ ዳታ ምንድነው አግሪጌት ለማድረግ የትኛው ነው መርጅ ለማድረግ ከፈለግን ኤክስትራክት ለማድረግ ከፈለግን አንድ ዳታ አንዱን ነጥለን ለማውጣት ከፈለግን በስል ወይ በአማውንት ወይ በሆነ ነገር ለይተን ለማውጣት ምን አድርገው እንዳለ ዳታ ማኒፑሌሽን ይባላል። ያ ማለት የፈለግነውን ካለበት ከብዙ ዳታ ውስጥ የፈለግነውን መርጠን ልናውጣ እንችላለን። መርጠን አውጥተን ኢንተርፕሬት ማድረግ እንችላለን። መርጠን አውጥተን ፎሎ ማድረግ እንችላለን። መርጠን አውጥተን የሆነ ነገር ላይ ዲሳይድ ለማድረግ እንችላለንና ይሄ ምን ማለት ነው እንዳለ ዳታ ማኒፑሌሽን ነውና ዳታ ማኒፑሌት ለማድረግ ኤክሴል በጣም ወሳኝ ነገር ነውና ይሄ ነው። የተለያዩ ፊቸሮችና ጥቅሞች አሉ። ምንድነው መጀመሪያ ስነሳ ያው ከላይ አንስቻለሁ ዳታ ኦርጋናይዝ ለማድረግ ያ ማለት ዳታ እኛ በምንፈልገው ለኛ ብቻ በሆነ ወይ ኢዚሊ ማኔጅ ለማድረግ ወይም ኦርጋናይዝ አድርገን ያንን ኦርጋናይዝ ያደረግነው ዳታ ማኔጅ ማድረግ ያስችለናል። ካልኩሌሽኖችን ለመስራት የራሱ ቢልት-ኢን ፋንክሽኖች ስላሉ የማትስ የስታቲስቲክስ የተለያዩ የማቴማቲካል የማትስ የኢኮኖሚክስ ለፋይናንሻል ሴክተር ውስጥ የምንጠቀምባቸው የተለያዩ ነገሮች ፎርሙላዎች የተለያዩ ኮምፕሌክስ ኮምፒውቴሽን ያሰራን ዘንድ በጣም ይጠቅመናል። የተለያዩ ነገሮችን ለመስራት በቀላሉ በካልኩሌተር በድሮ መንገድ ብንሰራ ብዙ ጊዜ ሊፈጀን የሚችለው ነገር በቀላሉ ልንሰራ ያስችለናል። ዳታ ቪዥዋላይዝ ለማድረግ እንችላለን። ያ ማለት የሆነ ዳታን በጽሁፍ አስቀምጠን በጽሁፍ ያስቀመጥነውን ዳታ በቁጥር ወይም መልክ ያስቀመጥነውን ዳታ ዝም ብለን ኢንተርፕሬት ለማድረግ ቢያንስ ሶርት ብናደርግ ራሱ ለእይታ የሚችል ላይሆን ይችላል። ግን ያንን ዳታ በግራፍ መልክ ለምሳሌ በፒ ቻርት በባር ቻርት አይነት በላይን ቻርት አይነት ነገር ብናስቀምጥ ኢንተርፕሬት ለማድረግ ቪዥዋላይዝ አድርገን ምን ይሆን እንዳለ የምናየው በካርታ መልክ አስቀምጠን ማየት እንችላለን። በቀላሉ ኢንተርፕሬት ቪዥዋላይዝ ማድረግ ያስችለናል። ኤክሴል ያው ከሌሎች ለምሳሌ ከኦፊስ 365 ጋር ሪል ታይም ኮአውትሬስ ስራ ወይም ዳታ ሼር ማድረግ ስራ ይሰራል፣ ኮላቦሬት ያደርጋል። አውቶሜሽን ስራ ለምሳሌ 5 ደረጃዎች አንድን ፕሮዳክት ዲዛይን ለማድረግ 5 ደረጃዎች ካሉ እና 5ቱን ደረጃዎች ላይ በተለያየ ደረጃ ላይ የተለያየ ፎርሙላዎች ካሉት ያንን ፎርሙላዎቹን መጀመሪያ ደረጃ ላይ ያለውን ፎርሙላ ላይ ኢንፑትን ተቀየረ ነው ሪዛልት ስለሚቀየር የምንፈልገው ሪዛልት እስከምናገኝ ድረስ ዳታ አይትሬት ለማድረግ ይረዳናል። ያ ማለት ዳታ አይትሬትን ስንሰራ
በሌላ መልክ ብንሰራ የተለይ ብዙ ጊዜ ሊፈጅብን የሚችለው ነገር አውቶማቲካሊ መነሻውን ስንቀይረው መድረሻውን ቀይሮልን የምንፈልገውን ውጤት ቶሎ ልናገኝ ያስችለናል። በመቀጠል ቨርሳታይል ነው ይሄ ኤክሴል በጣም ቨርሳታይል ማለት ሁለገብ ማለት ነው። በፋይናንስ ዘርፍ አለ፣ በአካውንቲንግ፣ በፕሮጀክት ማኔጅመንት፣ በታይም ማኔጅመንት፣ በኤዱኬሽን፣ በፐርሰናል ባጀቲንግ፣ በታይም ማኔጅመንት፣ በፕሮዳክት በማኑፋክቸሪንግ ዘርፍ ፕሮዳክትን ማኔጅ ለማድረግ በተለያዩ ነገሮች ውስጥ አስገብተን መጠቀም እንችላለን። እና እንዴት ነው የሚሰራው ይሄ ኤክሴል? ያው ዳታ በሴል ውስጥ ስናስገባ ይሄ ማለት ለምሳሌ እኔ ሴል ክሊክ ባደረገው i5 ላይ ነው፣ እዚህ ጋር ይቆጥርልኛል። እዚህ ጋር ጎን ላይ i5 ነው። እዚህ i5 ውስጥ ለምሳሌ 8 ቁጥር ቢጽፈው i5 ዳታ 9 እዚች ጋር i5 ላይ 8 ተጽፏል። ያ ማለት ይሄ i5 ሴል ላይ 8 ቁጥር ገብቷል። i6 ላይ ለምሳሌ 9 እንድጽፍ ጽፎልኛል ማለት ነው። እና ይሄ ሴል ነው የሚባለው። እና እንዴት ነው የሚሰራው የሚለውን ሳነሳ አንድ ሴል ላይ ዳታን ስናስገባ በኮልመን እና በሮው መልክ አይደንቲፋይ ያደርግልናል። ከዛ ስክራይ በኩል ያለው ታቦቹ ይሄ ማለት ፎርሙላ ኢንሰርት ለማድረግ የሚጠቅሙ ሪቦን መተዳደሪያ ያሉ ነገሮች ሙሉ የሚጠቅሙ ፒቮት ቴብል ለማዘጋጀት፣ ቴብል ለማዘጋጀት፣ ፒክቸር ለማስገባት፣ አንዳንድ ክሊፕ አርቶችን ለማስገባት፣ ሼፖችን ለምሳሌ ሼፕ ስንል የተለያዩ ነገሮች አሉ። እዚህ ጋር ለምሳሌ ትልቅ ለምሳሌ በቀላሉ ብናይ ለምሳሌ እንደዚህ አይነት ነገር ብናምጣ አያችሁት። ይሄንን እንደዚህ አይነት ሼፕ ዲዛይን ያላቸው ነገሮችን በቀላሉ አምተን በምንሰራው ዳታ ውስጥ ማስገባት ያስችለናል። እዚህ ጋር ባር የተለያዩ ላይን ቻርቶችን አሉ። ፒ ቻርት እዚህ ጋር ባር ቻርት አለ። ኤሪያ ግራፍ ለመስራት ያስችለናል። ስካተር የተለያዩ ነገሮች ቻርቶችን እንድንሰራ እዚህ ጋር በኢንፑት ኢንሰርት ውስጥ አለ። በመቀጠል ላይ አውት ላይ የተለያዩ ነገሮች አሉ። በተለያየ ጊዜ የምንጠቀማቸው ናቸው። ፎርሙላዎች አሉ። ለምሳሌ ከፈለግን ሰሜሽን አለ። ፋንክሽን ኢንሰርት አድርገን የምንፈልገውን ፋንክሽን አስገብተን መስራት እንችላለን። አውቶሳም አይችት ፋይናንሻል ነገሮች አሉ። ሎጂካል ነገሮች፣ ቴክስት፣ ዴት ኤንድ ታይም፣ ሉክአፕ፣ ማትስ፣ ትሪጎኖሜትሪ የተለያዩ ፋንክሽኖች እዚህ ጋር ኢንጂነሪንግ በቃ ለምሳሌ ስታቲስቲካ ከገባን አቨሬጅ ይሰራልናል። የተለያዩ ነገሮች ለምሳሌ ባይኖሚያል ቴዎረም እዛ በምንጠቀማቸው ማት ነገሮች እዚህ በቀላሉ ሚኒመም፣ ሚዲያን፣ ማክሲመም፣ ሞድ፣ ሬንጅ ምናምን ብቻ እዛ ብዙ ነገሮች እዛ በስታቲስቲክስ ውስጥ ያሉ ነገሮችን እዚሁ በቀላሉ ልናገኝ እንችላለን። ከዛ ዳታን እኛ በምንፈልገው መንገድ ማዘጋጀት እንችላለን። ግሩፕ ማድረግ ያደረግነው ደግሞ ሪቪው ማድረግ ያስችለናል። እይታን ለማስተካከል ኤክሴል ብዙ ጥቅሞች አሉ እና በማልቲፕል ፕላትፎርም መኖሩ በተለያየ ዲቫይስ ውስጥ በማገኘቱ ያ ማለት በዊንዶው ኦፕሬቲንግ ሲስተም፣ ማክ ኦፕሬቲንግ ሲስተም፣ አንድሮይድ ኦፕሬቲንግ ሲስተም፣ አይኦኤስ ኦፕሬቲንግ ሲስተም ደግሞ በዌብ ብራውዘሮችም በተለያየ መልኩ ስለሚሰራ ሞስት አክሴሲብል ነው እና በጣም ጠቃሚ ነው ተብሎ የሚታሰቡ የማይክሮሶፍት ኤክሴል አብዛኛው ጊዜ ብዙ ጊዜ የሚጠቀሙ ፎርሙላዎች አሉ። ለምሳሌ ከቤዚክ ብንጀምር ሳም ያደርግልና ዳታ ለምሳሌ ብዙ ዳታ ቢኖር አንድ ላይ የተመዘገቡን አውቶማቲካሊ ሳም ያደርጋል። ደምሩን ይሄን ዳታ ዝም ብለህ ደምርልኝ ካልነው ይሄ ሳም ይደምርናል። ከሆነ ዳታ ውስጥ ሚኒመሙን አውጣልኝ፣ ከሆነ ዳታ ውስጥ ማክሲመሙን አውጣልኝ፣ የዚህ ዳታ ደግሞ አቨሬጅ ስራልኝ፣ ካውንት አድርግልኝ፣ ፓወሩ ስንት ነው ፓወር ኦፍ የሚለውን ታውቃላችሁ። ኤክስ ፓወር ኦፍ 2 ኤክስ ዋጋ ከሰጠን 2 ይሰራናል። ያ ማለት ለምሳሌ እዚህ ጋር ይሄ ለምሳሌ ኤክስ ከሆነ ይሄ ኤክስ ከሆነ ይሄ ደግሞ ዋይ ካልን እሺ ዋይ ካልን ከዛ እዚች ጋር ለምሳሌ ኤክስ ስኩዌርድ ኤክስ ፓወር ኦፍ ዘ ፓወር ኦፍ 2 ኤክስ ኦር ዋይ ዘ ፓወር ኦፍ 2 ካልን ለምሳሌ ይሄንን ካልን ለምሳሌ ወይም ኪዩቢክ ስራልን ካልነው እዚህ ቦታ ኢኳል ሳይን ብለን ይሄን ዳታ ወስደን በፓወር ኦፍ ብለን ቱ ብንል እና እዚህ ጋር በሽ እንደዚህ ይሰራልናል። ከዛ እዚች ጋር ድራግ ዳውን ብናደርግ የዚህን ይሰራልናል ማለት ነው። እና ይሄ ማለት ፓወር ይሰራልናል። ይሄ በካልኩሌተር የሚሰሩ ነገሮችን ሴሊንግ ማለት ጣሪያው ያህኔ ዳታ ጣሪያው ወይም
የት ጋር ነው ፍሎሩስ ወለሉ የት ጋር ነው ኮንካትኔት ማድረግ እንችላለን፣ ትሪም ማድረግ እንችላለን፣ ሪፕሌስ ማድረግ እንችላለን። ይሄን ወርድ ወይም ይሄን ቴክስት ወይም ይሄን ቁጥር በዚህ ሪፕሌስ አድርግልኝ ብንለው ሰብስቲዩት ያደርግልናል። ሌፍት ኦፍ ዲስ ዳታ፣ ራይት ኦፍ ዲስ ዳታ፣ ሚዲየም ኦፍ ዲስ ዳታ፣ አፐሩ ሎወሩ ፕሮፐር ኦፍ ዲስ ዳታ ነው። ይሄ አሁን ኤግዛክት ራይት ታይም ከእንደ ሰከንዱ ያሳየናል። ቱዴይ ቀንን ይርጋ ዴት ኢፍ ብለን ቪሉክ ብንጠይቅ ሉክ አፕ ግሬዲንግ ሲስተም በተለያዩ በዩኒቨርሲቲ ኮሌጆች ውስጥ አስተማሪዎች ለግሬድ የተማሪዎቻቸውን ግሬድ የሚሰሩበት እና ራንኪንግ ሲስተም ደረጃ የሚያወጡበት እና የተለያዩ ኤፍ ፋንክሽኖች አሉና ይሄ ሁሉ በቀላሉ ለማድረግ ይረዳናል። እና በመቀጠል የሚሰራቸው ነገሮች ካስተመር ግሬዲንግ ለምሳሌ በፋይናንሻል ኢንዱስትሪ ውስጥ ለምሳሌ ፋይናንስ ተቋም ለምሳሌ ብድርና ቁጠባ ተቋማት፣ ባንኮች እና የራሳቸው የሆነ ካስተመር ለምሳሌ ያው ይታወቃል፣ ግን የካስተመሮቻቸውን ሌቭል ለማውጣት ለምሳሌ ፕሪሚየም ካስተመር ነው፣ ኦርዲናሪ ካስተመር ነው ብቻ የሚለውን ነገር ለመለየት የሚጠቀሙበት ካስተመር ግሬዲንግ አለ በኤክሴል። እሱን መስራት ይቻላል። እሱን እሰራለሁ፣ በሱ ቪዲዮ እሰራለሁ። በመቀጠል ስቱደንት ግሬዲንግ እና ስታቲስቲክስ ማለት ለምሳሌ አንድ ተማሪ ከ90 በላይ ቢያመጣ ኤ በልልኝ፣ 80 በላይ ቢያመጣ ቢ ብለህ ሪዛልቱን ግሬዱን አውጣልን ብሎ አንድ አስተማሪ ኤክሴል ውስጥ ካስገባ ኤክሴል ኤ ቢ ብሎ ግሬዲንግ ያወጣል። አንድ ደግሞ ስታተስ አልፏል ፓስ ኦር ፋይል የሚለው ነገር ስታተስ አውጣልኝ ቢለው ያወጣለታል ማለት ነው። ቀጥሎ ኪውአር ኮድ ጀነሬት ማድረግ ይቻላል። እንዴት ማድረግ ይቻላል የሚለውን ቪዲዮ ሰራለሁ። ቫርኮድ በተለይ ፕሮዳክት ላይ ለምሳሌ እንደው በቀላሉ ካየን በሲኒየር ላይ ደብተር ላይ ባርኮድ አለ ከታች እና እንደ ሲሪያል ነምበር የሚያገለግል የት ተመረተ ምንድነው መቼ ነው ተመረተ የሚለውን ዳታ በባርኮድ መልኩ ውስጥ ያስቀምጣሉና ባርኮድ እንዴት ነው ኢዚሊ በቤታችን ጀነሬት ማድረግ የምንችለው የሚለው ነገር አንድ መለስተኛ ተቋማት ወይም ቢዝነስ ተቋማት ሰራተኞቻቸውን ከሌላኛው ሰው ከካስተመር ለመለየት ባጅ ይሰራሉ ወይም አይዲ ማታወቂያ ይሰራሉና ማታወቂያ በቀላሉ ራሳቸው መስራት የሚያስችል ምንም ሌላ ፕሪንት የሚያደርግ ተቋም ጋር ምናምን መቅጠር ሳይኖርባቸው ራሳቸው ዲዛይን አድርጎ በቤታቸው ፕሪንት አድርጎ መጠቀም ይችላሉ። ቀጥሎ ኦርጋናይዜሽናል ቻርት አለ። በዚህ ላይ ቪዲዮ ሰርች እመጣለሁ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ኤክሴልን እስከ ቻልኩት ድረስ እኔ ከምችለውም በላይ ደግሞ እኔ የምችለውን ያክል በኤክሴል ዙሪያ በተከታታይ ከዚህ በኋላ ቪዲዮ ስራለሁ። የቲማቲሩ ይህንን ቪዲዮ ፎሎ አድርጉ፣ አበረታቱኝ፣ ላይክ፣ ኮሜንት፣ ሼር አድርጉ። ስለተከታተላችሁኝ በጣም አመሰግናለሁ። Okay, let's go. Okay, let's go.